በምዕራብ ትግራይ ላይ ሁሉም ሰው እንደዚህ ነው። አዎ ማስተካከሉ እስካልተስተካከለ ትግላችሁ ይቀጥላል ማለት ነው። እኔ ብቻ አይደለሁም የኔ ልጅ አጋጣሚ ሆኖ እሱ ካልደረሰበት የኔ ልጅም የቤት ነው አለቀ። ቤት ላይ የምትደራደርበት ምን ማለት ምክንያት ህገ መንግስቱን ደግሞ እኛን አይመለከተንም አልተሳተፍንበትም በራሱ ጊዜ ህዋት ለራሱ እንዲጠቅመው ብሎ ስለዚህ ህገ መንግስቱ ብለው ደግሞ የሚያስቡ አካላትም መብታቸው ነው። ስለዚህ ህገ መንግስቱ ፈርሰዋል ያልከኝ ነው። ህገ መንግስቱ መፍረስ አለበት ብለው የሚያስቡ አሉ። ስለዚህ መጀመሪያ አሁን ከዛ እንወጣም ይላሉ። መልካም እስካልፈረሰ ድረስ የትግራይ ተወላጆች ናቸው የለም የትግራይ ተወላጆች ቦታቸው ላይ ቆዩና ከዛ በኋላ ህገ መንግስቱ ሲፈርስ ባይ ዲፎልት በነበረው ጦርነት የተበላሸ ነገር ኖርና የተበላሸውን ነገር ያበላሸውን አካል ነው ማስተካከል ያለበት። እስካልተስተካከለ ትግላችሁ ይቀጥላል ማለት ነው። እኔ ብቻ አይደለሁም የኔ ልጅ አጋጣሚ ሆኖ እሱ ካልደረሰበት የኔ ልጅም የቤት ነው አለቀ። ቤት ላይ የምትደራደርበት ምን ማለት ምክንያት በምዕራብ ትግራይ ላይ ሁሉም ሰው እንደዚህ ነው። አዎ እስካለ በህይወት እስካለ ድረስ በህይወት ያለ ሁሉም እነዚህኞቹም መብታችን ነው ምናምን ብለው እስከያዙት ድረስ በዚህ ነው የምትቀጥሉት። መልካም። ስለዚህ እንዴት አድርጋችሁ የትግራይን ህዝብ አሁን ከምትሉት አሁን ያለበት በጣም ከባድ ፈተና የምትሉት እናንተ ሄዳችሁ ህወሓትን ቁጭ አለ። አሁን ለምሳሌ ህወሓት እዛ አለ ብዙ ሰዎች ይነቅፉታል። አሁን ላይ የተሻለ የሚተጋገሉት አካላት እየመጡ ይመስላል እናንተን ጨምሮ። ግን እናንተን ብትሄዱ ሌላውን ቢመጣ ምዕራብ ትግራይ ላይ አሁን አንተ እንደምትለው እስከ ልጅ እስከ 7ኛው ወያኔ ሳልሳይ ወያኔው ድረስ ይሄን 9ኛ ድረስ የምታስቡ ከሆነ ምንም መፍትሄ የለም። አሁን እኮ አንተ እየጠየቀኝ ያለው ደፋር ውሳኔ በቃ እነዚህ እዛ ይሁኑ በቃ እኛ ከዚህ በኩል ይበቃናል እንድን ደፋር ውሳኔ ብዙ አይነት ነው ያላቀ እስከ ለምሳሌ ካንተ ስጠኝ አንድ ሁለት ስጠኝ እስከ እነዚህ ለምን አታረጉ የሚል ሐሳብ ስጠኝ። የሰራችሁትን ታሪካዊ ስህተት ማረም ለምሳሌ በታሪክ ደግሞ የአካባቢ እኛ ነው የሚሉት አካላት ስለነበር ለምሳሌ ምዕራብ ትግራይ እኮ ምዕራብ ትግራይን ለምሳሌ ማን ነው የኛ ነው የሚለው? ወልቃይት የት ነው የኛ ነው ብለዋችሁ የሚታገሏችሁ? ማን ነው አሁን እየታገለ? ንገረኛ አንተን። ለምሳሌ በታሪክ የኛ ነው የሚለው ምዕራብ ትግራይን አማራ የሚባል እንትን አልነበረማ። ወደ ታሪካዊ ዳራ ከመጣን አማራ የሚባል ክልል አልነበረማ። ታዲያ ወደዛ ይምጣ እኮ ወያኔ ነው ያመጣው አይደለም? አየህ። ስለዚህ ወያኔ ካመጣው ወያኔ ያመጣውን ክልል ይዘ ወያኔ ያመጣውን ህገ መንግስት ሲሊያና ካሎ ወሰደና አመጣው አይደለም እንጂ የኛ ነበር። የምትፈልገውን አየህ። አሁን ወያኔ ላንተ የሚጠቅም ሲሆን ህገ መንግስቱን ትይዘዋለህ። ለኔ ሳይሆን ለማለት የፈለኩት የሚታገሉ አካላትን ነው። አማራ የሚባለውን ክልል ለመያዝ የወያኔ ህገ መንግስት ትጠቀምበታለህ። ምዕራብ ትግራይን ለመውሰድ ደግሞ ህገ መንግስቱን ትተወዋለህ። ይሄ ደብል ስታንዳርድ ነው። ህገ መንግስቱ አያስፈልግም። መልካም ወደ ነበረበት ይመለስና ከዛ በኋላ እንየው። ካልሆነ ግን ህገ መንግስቱ የሰጠህ መብት ተጠቅመህ ክልል ሆነ ህገ መንግስቱ የሰጠህን ቦታ ደግሞ ተመልሰህ ካልቀማው ምትል ከሆነ ይሄ ደብል ስታንዳርድ ይባላል። ትግል አይደለም፣ ፍትህ አይደለም። አሁን የትግራይ ተወላጆችን ቦታቸው ስላላገኙ ብቻ ወደ ቦታቸው ስላልተመለሱ ብቻ ቀደም እንዳልከው ነው የፕሪቶሪያ ስምምነት አለ። ምንድነው የሚለው? በህገ መንግስቱ ሁሉም ነገር ይስተካከል። ወደ ህገ መንግስቱ ተመለስና ይስተካከላል። ህገ መንግስቱን አናውቀው። አሁን እኮ የኔና አንተ ክርክር ህገ መንግስቱን ደግሞ ማያውቁት ሰዎች አሉ። የማያውቁት ሰዎች ክልል አይሁኑ፣ መጀመሪያ ወደ ነበሩበት ይመለሱ። ተገደው አፍኑ ህወሓት ጨቁኗቸው እኮ። መልካም አሁን እኮ የለም ህወሓት አይደለም። አማራ ክልል የሚለውን ትቶ በጌምድር ጎንደር፣ ባህር ዳር ምናምን ይባባልና ከዛ በኋላ ማውራት እንችላለን። አየህ፣ ምክንያቱም ህገ መንግስት ይሄ አያስፈልገንም፣ ወደ ነበርንበት እንመለስ ከተባለ ያንን እንመለስ። ከተመለስን በኋላ እናውራ። ለምሳሌ ማኒፌስቶው ይሄ ገሌን የሚባል ብሔር ጠላት ነው ምናምን የሚል ነገር ከነበረው አላቀውም። የምሬ ነው አላቀውም። ከነበረው ስህተት ነው። አንድ ህዝብ እንደ ህዝብ ጠላት፣ አንድ ህዝብ እንደ ህዝብ መመታት የለበትም ብዬ ነው የማስበው። በጦርነት ሰዓት የትግራይ ህዝብ እንደ ህዝብ ጠላት ነው የሚሉ ትላልቅ መሪዎችን ነበሩ። ማለት እነ ደብረጽዮን ወይም እነ ህወሓት ምናምን አይደለም። ይሄ ህዝብ እንደ ህዝብ የገሌ ጠላት ነው የገሌ ጠላት ነው የገሌ ጠላት ነው ተብለን የተፈረጅበት አጋጣሚዎች ነበሩ። እሱን እየታገልን ትናንትና እንደዚህ አይነት በትግራይ በኩል እንደዚህ አይነት ትግል ከነበረ ያ ትግል ስህተት ነው፣ መታረም ነው ያለበት፣ ይቅርታ መጠየቅ ነው ያለበት። ምክንያቱም ነውር ስለሆነ ነው። እኛ እየታገልን ያለ ነው እንደዚህ አይነት ነገር ስለነበረ ማለት ትላልቅ መሪዎች አሁንም መሪነት ላይ ያሉ ሰዎች ይሄ ህዝብ የእገሌ ጠላት ነው፣ የኢትዮጵያ ጠላት ነው፣ የአማራ ጠላት ነው፣ የአፋር ጠላት ነው ምናምን የሚሉ ሰዎች ነበሩ። ይሄንን ነውር ነው፣ በቃ ስህተት ነው፣ ነውር ነው ካለ የትናንትና እኛ ጋር የተፈጸመም ከትናንትና ወዲያ እንደዛ ካለ ሁለቱም ነውር ነው፣ ስህተት